ዓላማ መር ሕይወት በሪክ ዋረን። 10ኛ ቀን የአምልኮ ልብ። ራሳችሁ የጽድቅ መሳሪያ አድርጋችሁ ለእግዚአብሔር አቅርቡ። ሮሜ 6:13። የአምልኮ ልብ ዋና ነገር መማረክ ነው። መማረክ የሚለው ቃል መገዛት የሚለውን ያህል የማይፈለግና የተጠላ ነው። መሸነፍን ያመለክታል። መሸነፍን ደግሞ ማንም አይፈልገውም። መማረክ በውጊያ ድል ሆኖ አሜን በማለት የመቀበልን፣ በስፖርት ውድድር ወቅት በበቃኝ የመሸነፍን ወይም ለብርቱ ተቀናቃኝ እጅ የመስጠትን አስከፊ ምስል ያሳያል። ቃሉ አብዛኛውን ጊዜ አገልግሎት ላይ የሚውለው በአሉታዊ አገባቡ ነው። የተያዙ ወንጀለኞች ለባለስልጣኖች እጃቸውን ይሰጣሉ። ፉክክር የሞላበት የዘመናችን ባህል የሚያስተምረን ተስፋ አለመቁረጥና አለመሸነፍን ነው። በመሆኑም እጅ ስለመስጠት ሲነገር ብዙም አንሰማም። የሕይወት ዋና ነገር ማሸነፍ ከሆነ እጅ መስጠት የሚለው ቃል አይታሰብም። እጅ ስለመስጠት፣ ስለመታዘዝ፣ ስለመሸነፍ፣ ስለመማረክ ከመናገር ይልቅ ድል ስለማድረግ፣ ስለማሸነፍ፣ ስለመማረክ መናገርን እንመርጣለን። ለእግዚአብሔር መማረክ የአምልኮ ዋና ነገር ሲሆን ለአስደናቂው የእግዚአብሔር ፍቅርና ምሕረት የሚሰጥ ተገቢ ምላሽ ነው። ራሳችንን ለእግዚአብሔር የምናስገዛው ከፍርሃት ወይም ከግዴታ ሳይሆን ከፍቅር የተነሳ ነው። እርሱ አስቀድሞ ወዶናልና። አንደኛ ዮሐንስ 4። ሐዋርያው ጳውሎስ እግዚአብሔር ለእኛ ያለውን አስገራሚና አስደናቂ ጸጋ በ11 የሮሜ መጽሐፍ ምዕራፎች ከገለጠልን በኋላ ራሳችንን በአምልኮ ሙሉ በሙሉ ለእግዚአብሔር እናስገዛ ዘንድ እንዲህ በማለት ያሳስበናል። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ሮሜ 12:1። እግዚአብሔርን ደስ የሚያሰኝ እውነተኛ አምልኮ የሚከናወነው ራስህን ሙሉ በሙሉ ለእግዚአብሔር ስታስገዛ ነው። ጥቅሱ ውስጥ ታቀርቡ ዘንድ የሚለውን ቃል ልብ አድርግ። አምልኮ ራስን ለእግዚአብሔር ማስገዛት ነው። ይህ ግላዊ የመገዛት ተግባር መቀደስ፣ ኢየሱስን ጌታ ማድረግ፣ መስቀልህን መሸከም፣ ለሥጋህ መሞትና ራስህን ለመንፈስ ቅዱስ ማስገዛት የመሳሰሉ ብዙ ፍቺዎች አሉት። ቁም ነገሩ ለድርጊቱ የምትሰጠው ፍቺ ሳይሆን ማድረግህ ነው። እግዚአብሔር ሕይወትን ይፈልገዋል፣ ሁሉንም። 95 በመቶ በቂ አይደለም። ሁለመናችንን ለእግዚአብሔር እንዳናስገዛ የሚያግዱን 3 መሰናክሎች አሉ። እነሱም ፍርሃት፣ ትዕቢትና ግራ መጋባት ናቸው። እግዚአብሔር የቱን ያህል እንደሚወደን አንገነዘብም። ሕይወታችንን ራሳችንን ለመግዛት እንፈልጋለን። ራስን ስለማስገዛት ያለን መረዳት የተሳሳተ ነው። እግዚአብሔርን ላምነው እችላለሁን? ማመን የመገዛት አንዱ መሠረታዊ ክፍል ነው። እግዚአብሔርን ካላመንከው ራስን አታስገዛለትም። በተሻለ ሁኔታ እስክታውቀው ድረስ ደግሞ ልታምነው አትችልም። ፍርሃት ራሳችንን እንዳናስገዛ ያግደናል። ፍቅር ግን ፍርሃትን ሁሉ ያስወግዳል። እግዚአብሔር ምን ያህል እንደሚወድህ ይበልጥ በተረዳህ ጊዜ ራስን ለሱ የማስገዛቱ ጉዳይ ቀላል ይሆንልሃል። እግዚአብሔር እንደሚወድህ በምን ታውቃለህ? እርሱ ራሱ ብዙ ማረጋገጫዎችን ይሰጥሃል። እግዚአብሔር እወድሃለሁ ይላል መዝሙር 144:9። ዓይኑን ካንተ ላይ አያነሳም መዝሙር 138:3። ስለ ማንኛውም የሕይወት ዝርዝር ጉዳይ ይጨነቃል ማቴዎስ 10:30። በማንኛውም ደስታ የመርካት ፍስሐን ሰጠህ አንደኛ ጢሞቴዎስ 6:17። ለሕይወት መልካም ዕቅዶች አሉት ኤርምያስ 29:11። ኃጢአትን ይቅር ይላል፣
በፍቅርም ይታገሳል። ልታስበው ከሚቻል በላይ እግዚአብሔር ይወዳል። የዚህ ትልቁ መገለጫ የእግዚአብሔር ልጅ ለአንተ መሰዋቱ ነው። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞተ። ይህም እግዚአብሔር ለእኛ ያለውን የራሱን ፍቅር ያሳያል። ሮሜ 5:8 በእግዚአብሔር ምን ያህል እንደተወደድክ ለማወቅ ከፈለግ ክርስቶስ እጆቹን በመስቀል ላይ ግራና ቀኝ ዘርግቶ ይህን ያህል እወድሃለሁ፣ ያለ አንተ ከምኖር መሞት ይሻለኛል ስልህ ተመልከተው። እግዚአብሔር ጨካኝ ባሪያ ፈንጋይ ወይም እንገዛለት ዘንድ በኃይል የሚያስገድደን ገዢ አይደለም። ራሳችንን በፈቃዳችንና በነፃ እንሰጠው ዘንድ ያባብለናል እንጂ ፈቃዳችንን በኃይል ሊሽር አይሞክርም። አፍቃሪና ነፃ አውጪ ነው። ራስን ለእርሱ መስጠት ነፃነት እንጂ ባርነት አይደለም። ራሳችንን ሙሉ በሙሉ ለኢየሱስ ስንሰጥ እሱ አዳኝ እንጂ ጨካኝ ገዢ፣ ወንድም እንጂ አለቃ፣ ጓደኛ እንጂ አምባገነን አለመሆኑን እንገነዘባለን። ውስንነታችንን መቀበል። ራሳችንን ሙሉ በሙሉ ለክርስቶስ ያለ መስጠታችን ሁለተኛው መሰናክል ኩራታችን ነው። ፍጡራን ብቻና ሁሉን የማድረግ ሥልጣን የሌለን መሆናችንን ለመቀበል አንፈልግም። እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። ዘፍጥረት 3:5 የሚለው ጥንታዊ ፈተና ነው። ያ ሁሉን ነገር የመቆጣጠር ፍላጎት ነው በሕይወታችን ብዙ መጨነቅን የሚፈጥረው። ሕይወት ትግል ነው። ትግላችን እንደ ያዕቆብ ከእግዚአብሔር ጋር መሆኑን ግን ብዙ ሰዎች አይገነዘቡም። እግዚአብሔር ለመሆን እንፈልጋለን፣ ነገር ግን ትግሉን የምናሸንፍበት ምንም መንገድ የለም። A.W. ቶዘር የተባሉ ሰው እንዲህ ብለዋል። ብዙ ሰዎች በመቸገር በመፈለግ ጥቂት እድገት ብቻ በማሳየት ላይ ያሉበት ምክንያት ከእነርሱነታቸው ጫፍ ስላልደረሱ ነው። አሁንም ትዕዛዝ ለመስጠት በመሞከር ላይ ነን። እግዚአብሔር በሕይወታችን በሚያከናውነው ሥራ ውስጥም ጣልቃ እንገባለን። እግዚአብሔር አይደለንም፣ መቼም አንሆንም። ሰዎች ነን። እግዚአብሔርን ለመሆን በሞከርን ጊዜ ይበልጥ ሰይጣንን ወደ መምሰል እንሄዳለን። የሰይጣን ፍላጎትም ይኸው ነው። ሰብአዊነታችንን በአእምሮ እንጂ በስሜታችን አንቀበለውም። ከራሳችን ውስንነት ጋር ስንፋጠጥ ደግሞ ብስጭት፣ ቁጣና ቅሬታ እናሳያለን። ካለን ቁመት ረዘም ወይም አጠር ለማለት፣ ይበልጥ ብልህ፣ ጠንካራ፣ ተሰጥኦ ያለን፣ ቆንጆ ወይም ባለጠጋ ለመሆን እንፈልጋለን። ሁሉ እንዲኖረንና ሁሉን ለማድረግ እንፈልግና ሳይሳካልን ሲቀር እንበሳጫለን። እግዚአብሔር እኛ የሌሉንን ባህሪያት ለሌሎች እንደሰጣቸው ስንመለከት ደግሞ ቅናት፣ ምቀኝነትና ሐዘን ይሰማናል። ራስን ለእግዚአብሔር ማስገዛት ማለት እንዲሁ በይሁንታ የሚደረግ በዕድል የሚገኝ ወይም የስንፍና ሽፋን አይደለም። ካለ ሁኔታ ጋር የመስማማት ጉዳይ አይደለም። ከእነዚህ ነገሮች በተቃራኒ መለወጥ ያለበትን ነገር ለመለወጥና መከራን መቀበል ሊሆን ይችላል። እግዚአብሔር ብዙ ጊዜ ራሳቸውን ያስገዙለትን ሰዎች የእርሱን ውጊያ ይዋጉለት ዘንድ ይጠራቸዋል። ራስን ማስገዛት ፈሪዎችና ሁሉ እንደፈለገ የሚያደርጋቸው ሰዎች እንደሚሆኑት ማድረግ አይደለም። መመርመርና ማመዛዘንን መተው ማለትም አይደለም። እግዚአብሔር የሰጠን አእምሮ አያባክንም። ሰው ሰራሽ ሮቦቶችን የመሰሉ አእምሮ የለሾች እንዲያገለግሉትም አይፈልግም። ራስን ማስገዛት ማለት አንተነትን መጫን ማለት አይደለም። እግዚአብሔር የሚፈልገው በተለየ ማንነትህ ለመጠቀም ነው። ራስን ማስገዛት አንተነትን ከማጥፋት ይልቅ ያሳድገዋል። C.S. ሉዊስ የተባሉ ጸሐፊ እንዲህ ብለዋል። እግዚአብሔር ይበልጥ የራሱ እንዲያደርገን ስንፈቅድለት ይበልጥ እውነተኞቹ እኛ እንሆናለን። የፈጠረን እርሱ ነውና እኔና አንተ ልንሆን በታቀድነው መሠረት እግዚአብሔር የተለያዩ ሰዎች አድርጎ ፈጥሮናል። ወደ ክርስቶስ ስመለስና እኔነትን በእርሱነቱ ስተካ ነው ለመጀመሪያ ጊዜ
እውነተኛውን እንነቴን ያገኘሁት። መገዛት በጥሩ ሁኔታ የሚገለጠው በመታዘዝ ውስጥ ነው። እንድታደርግለት ለሚጠይቅ ነገር ሁሉ እሺ ጌታ ሆይ በል። አይሆንም ጌታ ሆይ ማለት እርስ በርስ የሚጋጭ ንግግር ነው። ሲያዝህ እምቢ እያልክ ኢየሱስን ጌታዬ ልትለው አትችልም። ጴጥሮስ ሌሊቱን በሙሉ ዓሣ ለማጥመድ ያደረገው ሙከራ ስኬታማ ሳይሆንለት ቀረ። በኋላ እንደገና እንዲሞክር ኢየሱስ ባዘዘው ጊዜ በመታዘዝ የመገዛት ሞዴል ሆኗል። መምህር ሆይ ሌሊቱን ሙሉ ስንደክም አደርን፣ ምንም አልያዝንም። አንተ ካሊ ግን መረቦቹን እንጥላለን። ሉቃስ 5:5። የተገዙ ሰዎች ነገሩ ባይገባቸውም እንኳን የእግዚአብሔርን ቃል ይታዘዛሉ። ሙሉ በሙሉ የተገዛ ሕይወት ሌላ ገጽታው እምነት ነው። አብርሃም የት እንደሚያደርሰው ሳያውቅ የእግዚአብሔርን ምሪት ተከትሏል። ሐና መቼ እንደሚሆን ሳታውቅ የእግዚአብሔርን ጊዜ ጠበቀች። ማርያም እንዴት እንደሚሆን ሳታውቅ ተአምር ጠበቀች። ዮሴፍ የደረሱበት ነገሮች ሁሉ ለምን እንደሆኑ ሳያውቅ የእግዚአብሔርን ዓላማ አመነ። እነዚህ ሰዎች ራሳቸውን ሙሉ በሙሉ ለእግዚአብሔር አስገዙ። ራስን ለእግዚአብሔር ማስገዛትህን የምታውቀው ሌሎችን ለመደለል ወይም ለማታለል፣ ጉዳይህን በእነሱ ላይ ለመጫንና ሁኔታዎችን ለመቆጣጠር ከመሞከር ይልቅ ለነገሮች መከናወን በእግዚአብሔር ላይ ስትታመን ነው። አንተ መቆጣጠርን በመተው እግዚአብሔር እንዲሠራ ፍቀድለት። መጽሐፍ ቅዱስ እንዲህ ይላል፣ በእግዚአብሔር ፊት ጸጥ በል፣ በትዕግሥትም ጠብቀው። መዝሙር 37:7። በብርቱ ከመሞከር በቀድሞው ይበልጥ እመን። በሌሎች ስትነቀፍ መከፋትንና ራስን ለመከላከል መሯሯጥህን ስትተው ለእግዚአብሔር መገዛትህን ታውቃለህ። ለጌታ የተገዙ ልቦች ይበልጥ የሚገለጡት በግንኙነቶች ነው። ራስን ስታስገዛ ሌሎችን አትጋፋም፣ መብቶችን አትጠይቅም፣ ራስን ብቻ የምታገለግልም አትሆንም። ብዙ ሰዎች ራሳቸውን ለእግዚአብሔር እንዳያስገዙ ከምንም በላይ እንቅፋት የሚሆንባቸው ገንዘባቸው ነው። ለእግዚአብሔር ለመኖር እፈልጋለሁ፣ ግን በምቾት ለመኖር የሚያስችለኝን በቂ ሀብት አከማችቼ ጡረታ ለመውጣት እፈልጋለሁ ብለው ያስባሉ። ይህ አይነቱ ምኞት ዋና የሕይወት ትኩረታችንን በመሳብ ረገድ ከእግዚአብሔር ጋር ስለሚፎካከር የተገዛ ሕይወት ሊኖሩ የሚገባ ግብ ወይም ፍጻሜ ሊሆን አይገባም። ኢየሱስ እንዲህ ይላል፣ እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም። ማቴዎስ 6:4። ሀብትህ ባለበት ልብ በዛ ይሆናል። ማቴዎስ 6:21። ራስን የማስገዛት ትልቁ ምሳሌ ኢየሱስ ነው። በመስቀሉ ዋዜማ በነበረ ምሽት ራሱን ለእግዚአብሔር ዕቅድ አስገዛ። እንዲህ በማለት ጸለየ፣ አባት ሆይ ሁሉ ይቻላልና ይህን ጽዋ ከእኔ አርቀው፣ ነገር ግን የእኔ ፈቃድ ሳይሆን የአንተ ፈቃድ ይሁን። ማርቆስ 14:36። ኢየሱስ ይህን ዕቅድ ለማስወገድ ከቻልክ እባክህን አስወግደው ብሎ አይደለም የጸለየው። እግዚአብሔር የሚሳነው ነገር የሌለ መሆኑን አረጋግጧል። በመሆኑም እንዲህ አለ፣ ይህን ስቃይ ማስወገዱ በታላቁ ፍላጎት ውስጥ ካለ አድርገው። ዓላማህን የሚያገለግል ከሆነ ግን እኔም የምፈልገው እሱን ነው። እውነተኛ መገዛት እንዲህ ይላል፣ አባት ሆይ ይህ ችግር፣ ስቃይ፣ በሽታ ወይም ሁኔታ በእኔ ወይም በሌላ ሰው አማካይነት ዓላማህንና ክብርህን የሚያገለግል ከሆነ እባክህን አትውሰደው። እንዲህ ያለው መንፈሳዊ እድገት በቀላሉ አይመጣም። ኢየሱስን በተመለከተ የደም ጠብታ እስኪያልበው ነው የእግዚአብሔርን ዕቅድ ተሸክሞ ያጣጣረው። መገዛት ከባድ ተግባር ነው። እኛን በተመለከተም ራስ ወዳድ ከሆነው ተፈጥሯችን ጋር የሚደረግ ጠንካራ ውጊያ ነው። የመገዛት በረከት ሕይወትህን ሙሉ በሙሉ ለእግዚአብሔር በምታስገዛበት ጊዜ ስለምታገኘው በረከት መጽሐፍ ቅዱስ በግልጥ ይናገራል። መጀመሪያ ሰላም ይኖርሃል። ለእግዚአብሔር ተገዛ፣ ከእርሱም ጋር ሰላም ይኑርህ፣ በረከትም ታገኛለህ። ኢዮብ 22:21። ቀጥሎ ደግሞ ነፃነትን ትለማመዳለህ። ብልቶቻችሁን የክፋት መሳሪያ አድርጋችሁ ለኃጢአት አታቅርቡ፣ ራሳችሁን ለእግዚአብሔር አቅርቡ። ሮሜ 8:13። ሶስተኛ የእግዚአብሔርን ኃይል በሕይወትህ ትለማመዳለህ። የማይበገሩ ፈተናዎችና ከባድ ችግሮች ለኢየሱስ ሲሰጡ በእርሱ ድል ይሆናሉ።
ኢያሱ በሕይወቱ ትልቅ ወደ ሆነው ጦርነት በተቃረበ ጊዜ ከእግዚአብሔር ጋር ተገናኘ። በአምልኮ ፊቱ ወደቀና ዕቅዶቹን ለእርሱ ምሪት አስገዛ። ያ ራስን ለእግዚአብሔር ማስገዛት ኢያሪኮ ላይ ወደ ተገኘው አስገራሚ ድል መራው። ይህ ነው እርስ በርሱ የሚጋጭ የሚመስል ነገር። በመገዛት ወይም በመማረክ ድል ይገኛል። መገዛት ያበረታል እንጂ አያደክምም። ለእግዚአብሔር ከተገዛህ ወይም ለሌላ ለምንም መገዛት አያስፈልግም። ሳልቬሽን አርሚ የተባለው ድርጅት መስራች ዊሊያም ቡዝ እንዲህ አሉ። የአንድ ሰው ኃይል ወይም ስልጣን ታላቅነት መለኪያ ራሱን ለእግዚአብሔር ያስገዛበት ልክ ነው። እግዚአብሔር የሚገለገለው ራሳቸውን ባስገዙለት ሰዎች ነው። ማርያም የኢየሱስ እናት ትሆን ዘንድ እግዚአብሔር የመረጣት ተሰጥኦ ወይም ሀብት ወይም ውበት ስለነበራት ሳይሆን ሙሉ በሙሉ ለእርሱ ስለተገዛች ነው። የሚሆን የማይመስለውን የእግዚአብሔርን ዕቅድ መልአኩ ከገለጠላት በኋላ በእርጋታ እንዲህ አለች፣ እነሆ እኔ የጌታ ባሪያ፣ እንደ ቃል ይሁንልኝ። ሉቃስ 1:38 እንደ ተገዛ ሕይወት በእግዚአብሔር እጅ ውስጥ ብርቱ መገልገያ የሚሆን ነገር የለም። እንግዲህ ራሳችሁን ለእግዚአብሔር አስገዙ። ያዕቆብ 4:7 ተመራጩ የሕይወት መንገድ። ማንኛውም ሰው በመጨረሻ ለአንድ ነገር ወይም ሰው ይገዛል። ለእግዚአብሔር የማትገዛ ከሆነ ለሌሎች ሰዎች ሐሳቦችና ምኞቶች፣ ለገንዘብ፣ ለብስጭት፣ ለፍርሃት፣ ለገዛ ኩራትህ ወይም ትዕቢትህ፣ ለፍትወት ምኞት ወይም ለእኔነትህ ትገዛለህ። የተፈጠርከው እግዚአብሔርን እንድታመልከው ነው። ካላመንከው ሕይወትን የምታስገዛላቸው ሌሎች ጣዖታትን ትፈጥራለህ። ራስን ለማን ማስገዛት እንደምኖርብህ የመምረጥ ነፃነት አለ። ምርጫህ የሚያስከትለው የመጨረሻ ውጤት ግን ነፃ አይደለህም። ስታንሌ ጆንስ የተባሉ ጸሐፊ ራስን ለክርስቶስ ካላስገዛህ በምስቅልቅል ነገር ትገዛለህ ብለዋል። ለእግዚአብሔር መገዛት ከሁሉ የተሻለ ሳይሆን ብቸኛው የሕይወት መንገድ ነው። ሌሎቹ መንገዶች ወደ ተስፋ መቁረጥ፣ ብስጭትና ራስን ማጥፋት ነው የሚያደርሱት። መጽሐፍ ቅዱስ መገዛትን እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው ይለዋል። ሕይወትን ለእግዚአብሔር ማስገዛት ስሜታዊና የሞኝነት ውሳኔ ሳይሆን የአዋቂነት ድርጊት፣ እንዲሁም በሕይወትህ ሙሉ ከምታደርጋቸው ነገሮች ሁሉ ይበልጥ አስተዋይነትና ኃላፊነት የተሞላበት ነው። ለዚህ ነው ጳውሎስ ዓላማችን እርሱን ደስ ማሰኘት ነው ያለው። ከምንጊዜውም ይልቅ ብልህ የሆንክበት ጊዜ ለእግዚአብሔር ጥሪ አቤት ያልክበት ነው። አንዳንድ ድርጊቱ ዓመታት ሊወስድ ይችላል። ቢፈጅም እግዚአብሔር ለሕይወት ያለውን በረከት የሚያግዱት ሌሎች ሰዎች ሳይሆኑ ራስህ ማለት የግል ፈቃድህ፣ ግትር ኩራትህና ግላዊ ፍላጎትህ መሆናቸውን ትረዳለህ። በራስህ ዕቅድ ላይ እያተኮርክ እግዚአብሔር ለሕይወት ያለውን ዓላማ ልትፈጽም አትችልም። እግዚአብሔር ጥልቅ ሥራውን በአንተ የሚፈጽም ከሆነ እንዲህ ነው የሚጀምረው። ስለዚህ ሁሉንም ለእግዚአብሔር ስጠው። ያለፈ ጸጸትህን፣ የአሁን ችግሮችህን፣ የወደፊት ምኞቶችህን፣ ፍርሃቶችህን፣ ሕልሞችህን፣ ድካሞችህን፣ ልማዶችህን፣ ጉዳቶችህን እና የሚያውኩን ነገሮች ሁሉ ለእርሱ ስጠው። የሕይወትን አቅጣጫ መሪ ለኢየሱስ ልቀቅለት። አትፍራ። በእርሱ ቁጥጥር ስር ያለ ነገር ሁሉ ከቁጥጥር ውጭ ሊሆን አይችልም። ኢየሱስ ጌታ ከሆነ ማንኛውንም ነገር ትችለዋለህ። እንደ ጳውሎስም እንዲህ ትላለህ፣ ኃይልን በሚሰጠኝ በእርሱ ሁሉን ማድረግ እችላለሁ። የጳውሎስ መገዛት ወይም መማረክ የተከናወነው በደማስቆ መንገድ ላይ በመጓዝ ሳለ ነው። ኃይለኛ ብርሃን አንጸባርቆበት ከወደቀ በኋላ ነው። ሌሎቻችንን በተመለከተ እግዚአብሔር የሚገናኘን ቀለል ባለ መንገድ ይሆናል። ያም ሆነ ይህ መገዛት የአንድ ጊዜ ድርጊት አይደለም። ጳውሎስ እንዲህ ይላል፣ እኔ በየቀኑ እሞታለሁ። አንደኛ ቆሮንቶስ 15:31። የመሰጠት ወይም የመገዛት ልምምድ ደግሞ አለ። ድርጊቱ የማያቋርጥና የዕድሜ ልክ ነው። የሕያው መሥዋዕት ችግሩ
ከመሠዊያው ላይ ተንሸራቶ ለመውረድ መቻሉ ነው። ስለዚህ ሕይወትህን በቀን 50 ጊዜ መስጠት ወይም ማስገዛት ይኖርብህ ይሆናል። ዕለታዊ ልምድ ልታደርገው ይገባል። ኢየሱስ እንዲህ ይላል፣ በኋላዬ ሊመጣ የሚፈልግ ማንም ቢኖር ራሱን ይካድ፣ መስቀሉንም በየዕለቱ ተሸክሞ ይከተለኝ። ሉቃስ 9:23። ላስጠንቅቅህ፣ ሙሉ በሙሉ በተሰጠ ወይም በተገዛ ሕይወት ለመኖር ስትወስን ውሳኔህ ይፈተናል። አንዳንዴ የማይመች ሰው የማይወደው ዋጋ የሚያስከፍልና የማይመች ይመስል ይሆናል። ለማድረግ ከምትፈልገው ነገር ተቃራኒ የሆነን ነገር ማድረግ ሊሆንም ይችላል። ከ20ኛው መቶ ክፍለ ዘመን ታላላቅ ክርስቲያን መሪዎች አንዱ ቢል ብራይት የተባሉና የካምፓስ ክሩሴድ ፎር ክራይስት ድርጅት መስራች ናቸው። በዓለም ዙሪያ ባሉ የድርጅቱ አገልጋዮች በሚሰራጩ 4ቱ መንፈሳዊ ሕጎች በሚለው ትራክትና የኢየሱስ ፊልም ብዛታቸው ከ4 ቢሊዮን በላይ የሆነ ሰዎች ተመልክተውታል። አማካይነት ከ150 ሚሊዮን በላይ የሆኑ ሰዎች ወደ ክርስቶስ መጥተዋል። ዘላለም በመንግሥተ ሰማያት ይሆናሉ። አንድ ጊዜ ቢሊን እንዲህ በማለት ጠየኳቸው፣ ለምንድን ነው እግዚአብሔር የተጠቀመብዎትና ሕይወትዎን ይህን ያህል የባረከው? እሳቸውም ወጣት ሳለሁ ከእግዚአብሔር ጋር ተዋወቅኩ፣ ውሉን ጽፌ ግርጌው ላይ ስሜን ፈረምኩበት። ውሉም እንዲህ ይላል፣ ከዛሬ ጀምሮ የኢየሱስ ክርስቶስ ባሪያ ነኝ ብለው መለሱልኝ። እንዲህ ያለ ውል ከእግዚአብሔር ጋር ተፈራርመህ ታውቃለህ? የፈለገውን የማድረግ መብቱን በተመለከተ አሁንም ከእግዚአብሔር ጋር በመከራከርና በመታገል ላይ ነህ። ለእግዚአብሔር ጸጋ፣ ፍቅርና ጥበብ የመገዣህ ጊዜ አሁን ነው። 10ኛ ቀን ስለ ዓላማዬ ሳስብ ላሰላስለው የሚገባ ጉዳይ። የአምልኮ ዋናው ነገር መገዛት ነው። ላስታውሶ የሚገባ ጥቅስ፣ ብልቶቻችሁንም ከሞት ወደ ሕይወት እንደተሻገሩ ሰዎች አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ። ሮሜ 6:13። ልብ ሊለው የሚገባ ጥያቄ፣ ለእግዚአብሔር ያላስገዛውለት የሕይወቴ ክፍል የቱ ነው?